አካሉ ውስጥ እንዳለ ካቃለው አካሉ እየሰማኝ ነው ስማ አንተን እኮ ነው አይሰማም ይኸውልህ ነገ ባትከፍለኝ ቅራቅም ቦን ነው አውጥቼ የምወረውርልህ እሺ ያጓባይ ነው አንተ ነገር ምን ይመስላል አለመግባት አልችልም ከሁለት ትዕዛዝ አዘል ጸሎቴ ጋር የሷን ነገር ቁረጥልኝ የሚል ሶስተኛ ጸሎት ስላልጨመርኩ ይሁን አላውቅም ማታ ያዳፉኝ ካስወጡኝ መሸታ ቤት ዛሬ ምንም እንዳልተፈጠረ መሰስብ እየገባው ጠባቧ ማምሼ ሙዚቃ አስከሯታል ኑሮ አልገፋ ያላቸውን ብዙ የቀን ሰራተኞች አጭቃ ይዛለች የታለች ያቺ ገለሞታ ባይኔ ፈልጋታለሁ እሷን የማየት ሱስ ኖሮብኝ አይደለም እሷን ፈልጌ እንዳልመጣሁ እንድታውቅ ባይኔ ገላምጬ ላሳያት እንጂ ዛሬ የሚታዘዘው ሌላ ሰው ነው ያቺ ደርባባ ባለ ንቅሳት የደም ገንቦ ሴተኛ ዳር የለችም ቆየት አባቷ ሄዳ ነው ድምጼን ዝቅ አድርጌ ራሴን እጠይቃለሁ ይሄን የቀን ሰራተኛ ለማማለል ቁልጭ የሚሉ ሴቶችን ገላ ባይኔ ፈተሽኩ የኔዋ ደርባባ ግን የለችም እኔ ግን አዲስ ህይወት ለመጀመር ለምን አላስብም ለምን ከነንከኔ አምና የምትቀበለኝን አልፈልግም አሁን እቺ ምን ይወጣላታል በርግጥ ትንሽ ጥርሷ 1/3ኛው ውጪ ነው በርግጥ አይኖቿ የባለ ሱቁን አወላይኖች ይመስላሉ በርግጥ ግን ቆያቺ ደርባባ ጋለሞታስ እግሯን አንሻፋ የቆመችውን አስተናጋጅ በመልክት ጠሯት ያቺ ሴት የት ናት የቷ ያቺ እንዴ እኮ የቷ የድሮ ጮኛህን ነው ያቻ ትልቅ ሀብታሙ በዴ ጋር ሀብታሙ በዴ ልቤ አካባቢ ቀዘቀዘኝ በድሉ ማለት ከዛ ሁሉ ቀን ሰራተኛ መሃል ሀብታሙ ነው በነጫጭ የተደረደሩ ጥርሶቹ ያልተንበረከከ ሴተኛ ዳሬ የለችም ከቀበሌ 3 እስከ ቀበሌ 7 ድረስ ሙሉ ሴቶች በድሉ ሲባል ያንዘረዝራቸዋል